ከወላይታ ድላ ድረት ከድራሜ ሐዋሳ ዙሪያ የኢትዮጵያ ቃለ ሕይወት ቤተክርስቲያን በኢትዮጵያውያን አቆጣጠር 1920 ላይ ሀብል ከተጀመረችበት ጊዜ አንስቶ 100ኛ ዓመቷን ልታከብር 3 ዓመት ብቻ ይቀራል። ወጣቶች አገልግሎት ተደራጅቶ በጽህፈት ቤት ደረጃ መከበር ጀመረ። 50 ዓመት ሞልቶታል። እነሆ 50ኛ ዓመቱን ወጣቶች ከኢትዮጵያ ዳር ድንበር ከየክልሎቹ መጥተው እየሰለጠኑ እግዚአብሔርን እያገለገሉ የምትመለከቱት መልኩ በኢትዮጵያ ከዳር እስከ ዳር ብዙ ትውልድን ለወንጌል አስታጥቆ እግዚአብሔር እንደዚህ ህዝብን አብዝቷል። እግዚአብሔርን እያመሰገንን በመቀጠል ደግሞ አንዳንድ ወጣቶችን ሰሞኑን ካላቸው ፕሮግራም ጋር ተያይዘው ቃለ መጠየቅ እናደርጋለን። ስሜ ዮፍታይ ወርቁ ይባላል። የመጣሁት ከሐዋሳ ዙሪያ ህብረት ነው። የመጣሁት ለ50ኛ ዓመት ወጣቶች ሀገር አቀፍ በዓል ለማክበርና ለመታደም ነው። የወጣቶች 50ኛ ዓመት ክብረ በዓል ላይ ስለተገኘ ተሰማ? በጣም ደስ ብሎኛል። ከጠበቅኩት በላይ ነው እዚህ ያየሁት። እሺ፣ አንዳንድ ጥያቄዎችን ጠይቃለሁ። አንተ በምታገለግልበት አካባቢ ወይም በስዳማ አካባቢ የወንጌል አርበኛ ሆኑ አባቶችን ጥቀስልኝ። ዘማሪ ፓስተር ተስፋዬ ጋብሶ። ለዚህ ወጣት ምንድነው የምታስተላልፈው መልእክት? አስተላልፈው 50 ዓመት እንደምንም አልቀዋል። አሁን የሚቀጥሉ 50 ዓመታትን እነዚህን አባቶች ወይንም አሁን ያሉትን እነሱን ተክተን የተሻለ ቤተክርስቲያን ለሚቀጥለው ትውልድ ለማስተላለፍ የሚገባውን ዋጋ መክፈል እንዳለብን ለወጣቶች እመክራለሁ። ታዬ ከሐዋሳ እጅግ በጣም እናመሰግናለን። ተባረክ።